ሰላም የቴክ ኢንፎ ቲፕስ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው አንድ አዲስ ርዕስ ይዤላችሁ መጥቻለሁ። ይህ ርዕስ በማይክሮሶፍት ኦፊስ ስንጠቀም ብዙ ጊዜ የለመድነው ፓወር ግዝ በመጫን ነው አማርኛ ለመጻፍ ማለት ነው። ይህ ግን ምንም አይነት ፓወር ግዝ ሳንጠቀም የዊንዶ ፊቸራችን ላይ ቋንቋ አድ በማድረግ አማሪክ ቋንቋ አድ በማድረግ የምንጠቀምበት መንገድ ነው። ከዛኛው በጣም የተሻለና ጥሩ አማራጭ ያለው ሲስተም ነው። ይህንን እስከ መጨረሻው በመከታተል ጠቃሚ ነገር እንደምታገኙ ተስፋ አደርጋለሁ። አሁን እኔ ለምሳሌ እዚህ ጋር አድ ላንጉዌጅ ያልኩበት ኮምፒውተር አለ። እዚህ ጋር አሁን ስናየው ኤንጂ የምትለዋን እንደዚህ ስነካ ሁለት አማራጮች አሉ። እዚህ ጋር አማሪክ አለ፣ እዚህ ጋር እንግሊሽ አለ። ለምሳሌ አሁን ዲፎልቱ እንግሊዘኛ ላይ ነው። እዚህ ጋር ገብቼ አሁን እንደዚህ ስጽፍ እንደምታዩት እንግሊዘኛ ነው እየጻፈ ያለ። ነገር ግን እዚች ጋር ገብቼ በቀላሉ እቺን አማሪክ የምትለው ላይ ሳረጋት ደግሞ ይኸው አማርኛ ይጽፋል። ከዚህም በተጨማሪ አሁን ፓወር ግዝ ብራውዘሮች ላይ ብዙ ጊዜ አይጽፍም አማርኛ ቋንቋ ማለት ነው። እዚህ ጋር ግን ስታዩት ይኸው እንደዚህ ይጽፋል በቀላሉ። እዚህ ጋር እንግሊዘኛ ደግሞ ዲፎልቱን ለመጠቀም ስትቀይሩት እንደዚህ እንግሊዘኛ ይጽፋል ማለት ነው። እና ይሄ በጣም ቤስት አማራጭ ነው። ይህንን አማራጭ ለመጠቀም ቀላል ነው። ቀጥታ ዊንዶውስ ሴቲንጋችን ላይ ገብተን ላንጉዌጅ አድ በማድረግ የምንጠቀመው ነው። ይህንን እንዴት እንደምናደርግ እስከ መጨረሻው በመከታተል በቀላሉ አድ ማድረግ እንደምትችሉ እርግጠኛ ነኝ። እናም አሁን ለምሳሌ እዚህ ጋር ሌላ ኮምፒውተር አለ። እዚህ ኮምፒውተር ላይ እንደምታዩት እቺ የቋንቋ አማራጯ አሁን የለም። ምንም ሌላ አድ የተደረገበት ቋንቋ የለም። ዲፎልቱ እንግሊዘኛ ነው። ይኸው ሲጽፍም እንግሊዘኛ ነው። ምንም መቀየርም አልችልም። ግን በቀላሉ ሌላ ቋንቋ አድ ካረኩበት መቀያየር እችላለሁ። ለምሳሌ እንዴት አድ እንደማደርግ እዚህ ጋር ስታርት ላይ ራይት ክሊክ በማድረግ ሴቲንግ ላይ እገባለሁ። ሴቲንግ ላይ ስገባ እዚህ ታይም ኤንድ ላንጉዌጅ የሚል አለ። ይሄንን ሴሌክት ሳደርግ እዚህ ጋር ላንጉዌጅ አለ። አሁን እዚህ ጋር እንደምታዩት እንግሊዘኛ ዲፎልቱ አለ ዩናይትድ ስቴትስ የሚለው ማለት ነው። ሌላ ቋንቋ አድ ለማድረግ አሁን እኔ አማርኛን አድ ለማድረግ ነው። እዚህ አድ ላንጉዌጅ የሚለው ላይ ስነካ እንደዚህ የተለያዩ ቋንቋ አማራጮች አሉ። ብዙ ቋንቋዎች አሉ። ግን እኔ አሁን ለጊዜው አድ ማድረግ የፈለኩት አማርኛ ቋንቋ ነው። እዚህ ጋር አማርኛ የሚለውን ሴሌክት ሳደርግ ኔክስት የምትል አማራጭ ትመጣለች። ኔክስት ስለው እዚህ ጋር እንደዚህ ኢንስታል ላንጉዌጅ ፓክ ይላል። ሌላ አማራጭ ደግሞ ሴት ማይ ዊንዶ ዲስፕሌይ ላንጉዌጅ ይላል። እቺን ሴት ካረጋችኋት ሴቲንጉ ላንጉዌጅ ይቀየራል ወደ አማርኛ ነው እና ባታረጉት የተሻለ ነው። እኔ አላደርገውም። እዚህ ጋር ኢንስቶል እለዋለሁ። ኢንስቶል ስለው ያው አሁን አማርኛ ቋንቋን ኢንስቶል ማድረግ ጀምሯል። ዳውንሎዲንግ እያደረገ ነው። ይኸው እዚህ ጋር ጨርሶ አማሪክ የሚለው አማርኛ ቋንቋ መጥቶልናል። እዚህ ስናየው አማራጮች መጥተዋል። ኤንጂ የሚለው አማራጭ መጥቷል። አሁን እዚህ ጋር ለመጻፍ እዚህ ጋር ገብቼ ለምሳሌ ዲፎልቱ እንግሊዘኛ ነው የሚጽፈው። እዚህ ጋር አሁን ገብቼ አማሪክ የሚለው ላይ ሳረገው ያው አማርኛ ይጽፋል። ብራውዘር ላይ ገብቼም ያው ሲምፕሊ እዚች ጋር መቀያየር ነው። ያው እንግሊዘኛ እና ይሄ ነገር ጠቃሚ እንደሚሆን ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮው ለብዙ ሰው እንዲደርስ ላይክ፣ ሼር በማድረግ ተባበሩኝ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ።